ይህንን የመሰለ ውብ የሆነ ኮት ካርድ በዚህ ቪዲዮ አብረን እንሰራለን። በሲኤስኤስ ኮርሳችን የሶስተኛው ክፍል ጉዞዎችን ላይ ደርሰናል። በዚህ ቪዲዮ ፎንት፣ ታይፖግራፊ እና ቀለሞችን በመጠቀም በተግባር ደረጃ በደረጃ አብረን እየሰራን እንማራለን። በመጀመሪያ በኤችቲኤምኤል ፋይላችን ላይ ቴክስት ካርድ የሚል ክላስ ያለው ታግ እንፈጥራለን። በውስጡ h1 ሄደርን ተጠቅመን ኮት ኦፍ ዘ ዴይ ቴክስትን እንጽፋለን። ከዚያም ኮት የሚል ክላስ ያለው ፒ ታግ እንፈጥርና ጥቅሳችንን እንጽፋለን። በመጨረሻም ኦውተር የሚል ክላስ ያለው ፒ ታግ ፈጥረን የጸሐፊውን ስም እናስቀምጣለን ማለት ነው። አሁን በቀኝ በኩል እንደምታዩት ምንም ውበት የለውም። ወደ CSS ፋይላችን ሄደን ይህንን የጥቅስ ካርድ እናሳምረው። አሁን የመጀመሪያው ስራችን ፎንቱን መቀየር ነው። ወደ ጉግል ፎንት ሄደን ለጥቅሳችን በጣም ምርጥ የሆነውን ብላክ ኦፕስ 1 ፎንትን እንመርጣለን። እናንተ የተመቻችሁ መምረጥ ትችላላችሁ። ለኔ ይሄ ስለተመቸኝ መርጫዋለሁ። ይህንን የኢምፖርት ሊንክ ኮፒ አድርገን ወደ CSS ፋይላችን ፔስት እናደርገዋለን። ሙሉ የዌብሳይታችን ክፍል ይህንን ፎንት እንዲጠቀም በኤሌመንት ሴሌክተር ቦዲ ታግ በቀጥታ በመጥራት ፎንት ፋሚሊውን ኮፒ ፔስት እናደርጋለን። ለውጡን አያችሁት አይደል? አሁን የጽሁፎችን መጠናቸውንና አቀማመጡን እናስተካክል። እሱን ለማስተካከል ታይፖግራፊ ባህሪያቶችን እንጠቀማለን። ለሄደሩ ፎንት ሳይዙን 1.8 አርኤም ስናደርግ ለውፍረቱ ደግሞ 700 እናደርገዋለን። ኮት ክላስ ስም በመጥራት ለጥቅሱ ፎንት ሳይዙን 1.2 አርኤም፣ በአዲስ መስመር መካከል ክፍተት እንዲኖር ደግሞ ላይን ሄይቱን 1.6 እንጨምራለን። በመጨረሻም ቴክስት ካርድ ክላስ ስም በመጥራት ቴክስት አላይመንቱን ሴንተር እናደርገዋለን። አያችሁት አይደል? አሁን ካርዳችን መልክ እየያዘ መጥቷል ማለት ነው። በመጨረሻው ደረጃ ፕሮጀክታችንን ከለር ሰጥተን እናሳምረዋለን። ለጠቅላላው ባክግራውንድ ይህንን ዘመናዊ ዳርክ ከለር የሆነውን ሄክስ ኮድ እንሰጠዋለን። ለራሱ ለካርዱ ግን ተራ ከለር ሳይሆን የአርጂቢኤ ቀለምን እንጠቀማለን። የአርጂቢኤ ጥቅም የመጨረሻውን ቁጥር 0.7 በመቀየር የካርዱን ቀለም ትራንስፓረንት ለማድረግ ያስችለናል። ጽሁፎቻችንን በደንብ እንዲታዩ ወደ ነጭ ያደላ ከለር እንሰጠዋለን። ዋው! ፕሮጀክታችን ሙሉ ለሙሉ አልቋል። እሺ ቤተሰቦቼ፣ ዛሬ ምንም ሳይሰለቸን አንድ የጥቅስ ካርድን እየሰራን ኤክስተርናል ፎንት ማገናኘት፣ ታይፖግራፊ እና የአርጂቢኤ ቀለምን አጠቃቀም በተግባር አይተናል። እናንተም የራሳችሁን ጥቅስ ቀለም በመቀየር ሞክሩት። በቀጣዩ ክፍል ኤሌመንቶችን ርቀት የምንቆጣጠርበት CSS ቦክስ ሞዴልን ይዘን እንመጣለን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ ክፍል እንገናኝ። ቻው።